ቤቢ ሄር የሚያወጣ ጸጉራችሁን የሚያሳድግ ጸጉራችሁን የሚያለሰልስ እና አናታችሁን የሚያቀዘቅዝ ውህድ አምጥቼላችኋለሁ። እሱም እንቁላልና እርጎ። እኔ 2 እንቁላልና 4 ሚያክል ማንኪያ እርጎ ተጠቅሜያለሁ። እናንተ እንደፈለጋችሁ በጸጉራችሁ ብዛትና እርዝመት የፈለጋችሁን መጠን መጠቀም ትችላላችሁ። ያ ማለት ግን ሞር እንቁላል ብትጠቀሙ ቤቢ ሄር እንዲወጣ ከፈለጋችሁ እንቁላል ሞር ብታበዙ የተሻለ ነው። እናም እኔ ገና እየጀመርኩ ነው። ከሰው ለብዙ ጊዜ ተጠቅመው ከነገሩኝ ሰዎች ኢንፎርሜሽን ወስጄ ነው። እርግጠኛ ነኝ በትክክል ሳታቋርጡ ከጀመራችሁ ከተጠቀማችሁ ለጸጉራችሁ ጥሩ ይሆናል እና ቴንክ ዩ